ዩኒቨርሲቲ የገባው ኦልሬዲ ገብቷል። ሌሎቻችሁ ግን ቀጥታ ዩኒቨርሲቲ ጆይን ማድረግ ነበረብኝ የምትሉ ከሆነ አማራጩ ኮሌጆች ገብተው ሰልጥኖ ወደ የሚቀጥለው ደረጃ ላይ መሄድ እንደሚቻል፣ ነገር ግን 100% እርግጠኛ መሆን ያለባችሁ የሀገራችን ሁኔታው የዓለም ሁኔታው የቮኬሽናል ስኪልስ ያላቸው ሰዎች ኢንዱስትሪውን እንዲሞሉት የሚፈለግ እንደሆነ ውጪ ምናልባት አንድ ማንሳት የምፈልገው ከዩኒቨርሲቲ በተሻለ ያለው ኮሌጅ ላይ አንድ ዲፓርትመንት ለምሳሌ ቀደም የተነሳው አውቶ ላይ ጆይን ብታረጉ አውቶሞቲቭ ቴክኖሎጂ ዩኒቨርሲቲ ላይ ጆይን ብናረግ አንድ እድል ነው ያለን፣ እሱን ጨርሰን ነው የምንወጣው ማለት ነው። በኮሌጅ ደረጃ ከሆነ ጎን ለጎን ሌሎች ሙያዎች የምንማርበት ወይም ደግሞ እዛው ላይ ሆኖ ስፔሻላይዜሽን የምንለው ደረጃ ላይ የምንደርስበት እንዳለ እንድታዩ ነው። ግራፉ ቢታይ መልካም ነበረ፣ ካልሆነ እሱን አልፋለሁ። ሌላኛው መግቢያ ነጥብ ላይ ልሂድ፣ ፋይናሊ ማለት ነው ጊዜ ላለመፍጀት። መግቢያ ነጥብ አንጻር በኋላ የሚደርሳችሁ እንደተጠበቀ ሆኖ ወይም በተለያየ ማስታወቂያ ልታገኙ ይችላላችሁ። ለደረጃ 1 እና 2 የወንዶች መግቢያ በሙሉ ነው። በሙሉ ከ134 እና ከዛ በታች ያለው ደረጃ 1 እና 2 ወንዶች መግቢያ ነጥብ ነው። ለሴቶች 121 እና ከዛ በታች፣ ለአካል ጉዳተኛ 120 እና ከዛ በታች ያለው ነው። ደረጃ 3 እና 4 ለወንዶች 135 እና ከዛ በላይ ያመጣ ተማሪ ደረጃ 3 እና 4 መመዝገብ ይችላል። ለሴቶች 122 እና ከዛ በላይ፣ ለአካል ጉዳተኞች 121 እና ከዛ በላይ መግቢያ ነጥብ እንደሆነ ነው። ለደረጃ 5 የኛ ኮሌጅ የምትቀላቀሉትን ጨምሮ ማለት ነው። ለደረጃ 5 ወንዶች 179 እና ከዛ በላይ፣ ለሴቶች 168 እና ከዛ በላይ፣ ለአካል ጉዳተኞች 142 እና ከዛ በላይ መግቢያ ነጥብ እንደሆነ እንድትይዙ ነው። እስካሁን ከምንሰጣቸው ሙያዎች በተጨማሪ በዘንድሮ ዓመት የሚጀምረው በ2018 ማለት ነው ክሮፕ ፕሮዳክሽን የምንለው ሙያ እንጀምራለን ማለት ነው። በግብርናው ዘርፍ ማለት ነው። የእኛ አጠቃላይ በሀገሪቱ የሚጠና ፖሊሲ አለ። ዞኒንግ ዲፈረንሺዬሽን የምንለው ያው ከበርነርስ ሁሉም ሙያዎች በአንድ ቦታ ላይ መስጠት አይቻልም። በአሁኑ ዞኖች ተለያይተዋል ማለት ነው። የእኛ ጉራጌ ዞን 5 የሚባለው ውስጥ ነው ያለው። ከዛ ውስጥ የእኛ ፖሊቴክኒክን ከተሰጡት ውስጥ አንደኛው ስፔሻላይዝ እንዲያደርግበት ክሮፕ ፕሮዳክሽን፣ ጋርመንት የሚባሉት ሁለቱ ስፔሻላይዜሽን እንዲሰራባቸው ይፈለጋል። ይሄ በረጅም ጊዜ የሚወጡ ሙያዎች ናቸው ማለት ነው። ከገበያ እየወጣ ሲሄድ የሚታጠው ገበያ ደግሞ በጣም የሚፈልገው ከሆነ ደግሞ በተጨማሪ ስፔሻላይዝ እንድናደርግባቸው ከተፈቀዱ ሙያዎች ሊፈቀዱ እንደሚችሉ ታሳቢ ይደረጋል። ስለዚህ በዚህ ዓመት መያዝ ያለብን ክሮፕ ፕሮዳክሽን የሚባለው በግብርናው ዘርፍ ስልጠና የምንጀምር እንደሆነ ለማሳወቅ ነው። ቴክኒክና ሙያ ለሁሉም ኮሌጆች ለሁሉም ሰዎች እኩል እንደሚሰጡ ለማሳየት ያህል በአጫጭር ስልጠና ድሮፕ አውቶችን መምጣት ይችላል። ያ ማለት እንደ አጋጣሚ ሆኖ ምናምን በተለያየ ነገር ቢወጣ በተለያየ አጋጣሚ ትምህርቱ ቢያቋረጥ መልሶ ቴክኒክና ሙያ ገብቶ ወደ ደረጃ 1 እና 2 ወደ ደረጃ 3 እና 4 ቅድም ወዳልኩት እስከ ፒኤችዲ የሚደርስበት ደረጃ ላይ ጎን ለጎን የሚያሟላቸው ክራይቴሪያዎች እንደተጠበቁ ሆኖ በአጫጭር ስልጠና ሁሉም ሰው 12ኛ ክፍልና ከዛ በታችን ያቋረጠ ካለ መጥቶ የሙያ ባለቤት እንዲሆንና ምናልባት በገበያው በጣም ተፈላጊ እንዲሆን ዝም ብሎ ሌበር ማርኬቱ ከሚቀላቀል በአንድ ሙያ በሁለት ሙያዎች ስኪል ቢኖረው የተሻለ ስለሚሆን በአጫጭር ስልጠና እድሉ እንዳለ ለሁሉም መረጃ እንድትሰጡ ነው። ከዚህ ውጭ ለማሳሰቢያ ማንሳት ፈልገው እዚሁ አመራሮቻችን ስላላችሁ ሁሉም ተማሪ ማለት ይቻላል እዚህ የተገኘ ነው። ታችን ያለው ምናልባት ወጣቱን ጨምሮ ኤልኤምአይስ ላይ ካልተመዘገበ እኛ ኮሌጅ ላይ ጆይን ለማድረግ ይቸግራል። ሴሚስትሩ ይመስለኛል ዩኒቨርሲቲ ላይ የሚያጋጥም ይመስለኛል። ሳይኮሜትሪክ ቴስት ለማካሄድ ይሄ ያስፈልጋል። እኛ ጋር ስትመጡ ኤልኤምአይስ ላይ ካልተመዘገባችሁ እኛ ጋር እንመዘግባለን። መልሶ ዝንባሌ ቴስት ተደርጎ ነው ዲፓርትመንት የሚመረጥለት እንጂ እንደ በፊቱ መጥቶ የሆነ ዲፓርትመንት ላይ ደስ ስላለው ወይ ስለሚፈልገው ምናምን ሳይሆን ዝንባሌ ቴስት እንደሚደረግ ወይም ሳይኮሜትሪክ ቴስት እንዳለ እንድታየው ነው። ከዞኒንግ